እነዚህን የመሳሰሉ ሾርት ቪዲዮዎችን እና ባክግራውንድ ኢሜጆችን፣ ፎቶዎችን፣ የተለያዩ አክሽን የሚያሳዩ ቪዲዮዎችን ሲምፕሊ በዩቱብ አፕ ላይ ጄኔሬት ማድረግ እንችላለን። ሰላም እንዴት ናችሁ? ተመልካቾቼ ለማታውቁኝ ቡክ ይባላለሁ። በዛሬ ቪዲዮ እንዴት ራሱ ዩቱብ ፕላትፎርም ላይ ቪዲዮዎችን፣ ባክግራውንድ ኢሜጆችን፣ የተለያዩ አክሽን የሚያሳዩ ቪዲዮዎችን ጄኔሬት ማድረግ እንደምንችል አብሬ እናያለን ማለት ነው ራሱ ዩቱብ ፕላትፎርም ላይ። ስለዚህ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ ቪዲዮውን ደግሞ ላይክ አድርጉት። ስለዚህ ቀጥታ ወደ ቪዲዮ እንገባለን ማለት ነው። ኦኬ መጀመሪያ እናደርጋለን ሞባይላችን ላይ እንገባና ዩቱብ አፕን እንከፍታለን ሞባይላችን ላይ ማለት ነው። እንደዚህ ከከፈተን በኋላ ያው ይመጣልና እዚህ ጋር ሆም ብሎ ዘን ሾርት ዘን እዚህ ጋር ደግሞ ፕላስ ምልክት አለው። እሱን ፕላስ ምልክቱን ነው የምንነካው ማለት ነው። መጀመሪያ ላይ አድ ሳውንድ የሚል ይመጣል ቶፕ ላይ ወደ ላይ ማለት ነው። ን እዚህ ጋር ደግሞ ስታር የሚመስል ነገር አለ። በዚህ በራይት ሳይድ ደግሞ 15 ሰከንድ እንደዚህ እነዚህ ኦልሬዲ ታይመር፣ ዱሬሽን፣ ኢፌክት፣ ስፒድ፣ ግሪን ስክሪን በግሪን ስክሪን ተጠቅመን ራሳችን እንቀርጽ ይችላል ማለት ነው። እዚህ ጋር እነዚህ ናቸው። እኛ ኦልሬዲ ግን ቪዲዮውን ክሬት ለማድረግ እናደርጋለን። እዚህ ጋር የስታር ምልክት አለው እሱን እንነካለን ማለት ነው። አሁን ያለነው የዩቱብ ፕላትፎርም ላይ ነው። ራሱ ዩቱብ ላይ ነው ያለነው፣ ዩቱብ አፕ ላይ ማለት ነው። ዘን እዚህ ጋር ስንገባ ምንድን ነው የምለው መጀመሪያ ክሬት ቪዲዮ ነው የምለው። ሁለተኛ ደግሞ ሜክ ሚ ሞሽን ነው የምለው። ሶስተኛ ፎቶ ቱ ቪዲዮ ነው የምለው። አራተኛ ክሬት ሙዚክ ነው የምለው። ስለዚህ በዚህ ራሱ በዩቱብ አፕሊኬሽን ላይ ቪዲዮን ክሬት ማድረግ እንችላለን። ሞሽን ራሳችን ፎቶ አስገብተን ሞሽን ክሬት ማድረግ እንችላለን በራሳችን ቪዲዮ። ዜን ፎቶን ደግሞ ወደ ቪዲዮ መቀየር እንችላለን። እዚህ ጋር ደግሞ ሙዚክ ክሬት ማድረግ እንችላለን ማለት ነው። ሙዚክን ክሬት ማድረግ እንችላለን። እነዚህ ደግሞ ከስር የሚታዩ ነገሮች ደግሞ አሉ። እነዚህ እዚህ ላይ የሚታዩ የተለያዩ ሞሽኖች ይታያሉ። እነዛን ደግሞ ናክተን ራሳችን ፎቶ እያስገባን ወይም ፕሮምፕት እያጻፈን ሾርት ቪዲዮዎችን ክሬት ማድረግ እንችላለን ማለት ነው። እዚህ ጋር ደግሞ ወደ ታች ስመጣ መጻፊያዎች እዚህ ጋር ዲስክራይብ ዩር አይዲያ ነው የምለው። እዚህ ጋር ፕሮምፕትን ብቻ በመጻፍ ቪዲዮን ጀነሬት ማለት ትችላላችሁ። እዚህ ጋር ክሬት ቪዲዮ የሚል እናካለን ማለት ነው። እዚህ ጋር ክሬት ቪዲዮ የሚል አለ። እኛ ፎር ኤግዛምፕል እኔ ከዚህ ውስጥ አንዱን መምረጥ እንችላለን። ከነዚህ ውስጥ አንዱን እስኪ ይህን ሜክ ሚ ኤቢ ማቴሪያል ድራመር ነው የምለው። ኢሜጅን አዳረጋለሁ እዚህ ጋር የራሴን ኢሜጅ እዚህ ጋር ጄኔሬት አደርጋለሁ ማለት ነው። ዜን ሜክ ሚ ኤቢ ሜታል ድራመር። ስለዚህ እስኪ ይህን እናካለሁ ኮንቲኒው ላለው ማለት ነው። ኦልሬዲ እንደምታዩት ጄኔሬት አድርጎ ጨርሷል። እንግዲህ ከሮ መቼ ያደረግን። ስለዚህ እንደዚህ ከፈለጋችሁ ደግሞ ኤዲት ነገር ኤዲት የሚል አለ። እሱን ናክታችሁ እናንተ ኤዲት ማድረግ ትችላላችሁ። እዚህ ጋር ጽሁፎችን መጨመር ትችላላችሁ። እዚህ ጋር ቴክስት የሚል አለ። ቴክስት የሚል አለ። እዚህ ጋር ጽሁፍን መጨመር ትችላላችሁ ከፈለጋችሁ። ቴን በተጨማሪም ደግሞ ሙዚቃ አለ። ሙዚቃን መጨመር ትችላላችሁ። ከዚህ ውስጥ ስቲከር አለው። ቮይስ ኦቨር የራሳችሁን ቮይስ እዚህ ጋር ማስገባት ትችላላችሁ ማለት ነው። ይህንን ይመስላል። አሁን ደግሞ ሁለተኛ ለምንድን ነው ያለ ሜክ ሞሽን ነው የምለው። እዚህ ጋር ደግሞ ራሳችንን ኢሜጅ ተጠቅመን ወይ ደግሞ ሌላ ሰው ኢሜጅ ሊሆን ይችላል ተጠቅመን ሞሽን ክሬት ማድረግ እንችላለን። አሁን እዚህ ጋር ስኬቲንግ ፒን በሶፊያ ፊገር ነው የምለው። ስኬቲንግ ተጠቅማ ስትንሸራተት የሚያሳይ ማለት ነው። ይሄ ደግሞ ስኖቦርድ ፓርክ ፍሎ ባይ ጊምባል ገር ነው የምለው። ስኖው ላይ ሲንሸራተት ነው የሚያሳየው። ይሄ ደግሞ ባክ ፍሊፕ ሲያደርግ እነዚህ አክሽኖችን ኦልሬዲ በራሳችን ኢሜጅ ወይ በሌላ ኢሜጅ ተጠቅመን እነዚህ ሞሽን የሚያሳዩ ሙቭ የሚያደርጉ ቪዲዮን ክሬት ማድረግ እንችላለን ማለት ነው። ፎር ኤግዛምፕል እኔ ይሄ ፍሊፕ ባይ ፍላይ የምለው ፍሊፕን ስኪን በዚህ እቺን ክሬት እናድርገው እስኪ። ኦልሬዲ አፕሎድ አድርጋለሁ። ስለዚህ ይሄ ክሬት እናደርጋለን። እቺን ምልክት እንነካለን። አሮ ምልክት ትንሽ እንጠብቃለን ጀነሬት እስከሚያደርግ ድረስ። ይሄው አሁን እዚህ ላይ እንደምታዩት ፍሊፕ እያደረገ ነው። ይሄን ይመስላል ማለት ነው። ይሄ ፍሊፕ ፍላይ እያደረገ ነው ኦልሬዲ ያው ስፖርተኛ።
ስለዚህ እንደዚህ ክሬት ማድረግ ትችላላችሁ። ይህንን ደን ካላችሁ ዩቱብ ላይ አፕሎድ ነው የምታደርጉት ማለት ነው። እዚህ ደን የሚል ከነካችሁ ቀጥታ ኮንቲኒ ብላችሁ ዩቱብ ላይ አፕሎድ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ እዚህ ጋር 3 ነጠብጣቦች አሉ እዚህ ጋር እሱን ነክታችሁ ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ሴፍ ቱ ዲቫይስ የሚል አለ። ሴፍ ማድረግ ትችላላችሁ ማለት ነው። ለሌላ ቲክቶክ ላይ ሊሆን ይችላል፣ ሌላ ላይ ልትጠቀሙ ትችላላችሁ ማለት ነው። እንደዚህ ሞሽን ክሬት ማድረግ ትችላላችሁ ማለት ነው። ራሱ ዩቱብ ላይ ሌላ ቦታ ሳትሄዱ ወይ ደግሞ ሌላ አርቲፊሻል ኢንተለጀንስ ሆነ ኤአይ ቱልስ ሳትጠቀሙ ራሱ ዩቱብ ላይ ክሬት ማድረግ ትችላላችሁ ማለት ነው። ሁለተኛ ደግሞ እዚህ ላይ ምንድነው ያለ ፎቶ ቱ ቪዲዮ ነው የምለው። ፎቶን ወደ ቪዲዮ መቀየር ነው። ይሄ ደግሞ የራሳችሁን ፎቶ ወደ ቪዲዮ መቀየር ትችላላችሁ ማለት ነው። እዚህ ጋር ፎቶን ወደ ቪዲዮ እንዲቀየርልኝ ነው። እዚህ ጋር ፕሮምፕት ራሱ ፕሮምፕት ነው የሚያመጣው። ማን ስፒክ ክሊርሊ ቱ ዘ ካሜራ ላይፍ ኢዝ ትሩሊ አንፕሬዲክተብል ብሎ የሚናገር ሰው ወደ ካሜራ ያየ የሚናገር ሰው ነው የምለው። የራሱን ፕሮምፕት አለ እዚህ ላይ። ከፈለጋችሁ ደግሞ እናንተ ካልፈለጋችሁ እዚህ ጋር የራሳችሁን ፕሮምፕት መጻፍ ትችላላችሁ ማለት ነው። ስለዚህ እስኪ በመጀመሪያው ክሊክ አድርጎ ይሄን ነካለሁ then ኮንቲኒው ላለሁ። Life is truly unpredictable, and sometimes the moments we least expect are the ones that end up defining our path and shaping the future in surprising ways. ሶስተኛ ደግሞ ክሬት ሙዚክ ነው የምለው። ይሄ ደግሞ ሙዚቃን ክሬት ለማድረግ ነው። ያው ሞኒት ላይሆን ይችላል እንደዚህ ሙዚቃ ከዚህ ጄኔሬት የሚደረግ ሙዚቃ ራሳችን ዩቱብ ላይ ብንጠቀም ሞኒታይዝ ሊሆን ይችላል፣ ግን ኦልሬዲ አንዳንድ አልፎ አልፎ እንጠቀም እንችላለን ማለት ነው። ስለዚህ እኔ እዚህ ላይ አንድ ሙዚቃ ክሬት እናደርጋለን ኦልሬዲ እዚህ ላይ በራሱ የተጻፉ ፕሮምፕቶች አሉ። እስኪ እንጠቀመውና አይ ሪሊ ሜስድ አፕ ዊዝ እስኪ መጀመሪያውን ልምረጥ ይችኛል። ከዛ ጀነር የሚል ትመርጣላችሁ። ምን አይነት ሙዚቃችሁ ሂፕ ሆፕ ነው፣ ፖፕ ነው፣ ሮክ አይነቱን ትመርጣላችሁ ማለት ነው። እስኪ እኔ ይሄንን ልምረጠው። ሮክ የሚለውን መረጥኩ። ዴን ሙድ ደግሞ ምንድን ነው? ሮማንቲክ ነው፣ ሂጅ ነው፣ አትሞስፈሪክ ነው፣ ቦልድ ሙዱ ሙዚቃው ዘፈን የሚያሳየ እንትን። ስለዚህ እስኪ ሮማንቲክ ልበለውና ከዛ በኋላ ነው ክሬት ላለሁ የተወሰነ ሰከንድ እንጠብቃለን። አሁን እኔም ክሬት ለማድረግ ኦልሬዲ ክሬት አድርጎታል። እዚህ ላይ እስኪ ይችን ከፍተን እንየው። ሙዚቃችን ክሬት አድርጓል። እንግዲህ ይሄ ነው የሚመስለው ካፕሽኑ the smoke has finally cleared away and I see what I have done today, a creator where we used to stand with my own destructive hands. እስኪ እንክፈተው። ይህን ይመስላል። እንደዚህ ክሬት አድርጎታል። እዚህ ላይ ካፕሽን ይታያል። ከዛሬ ይራናት ማለት ነው። እናንተ ከፈለጋችሁ ኮንቲኒ ብላችሁ ወደ ዩቲዩባችሁ አፕሎድ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ እዚህ ጋር 3 ነጠብጣቦች አሉ። እሱን ዳውንሎድ ማድረግ ትችላላችሁ ማለት ነው። እዚህ ጋር 3 ነጠብጣቡን ትነኩና እዚህ ጋር ዳውንሎድ ማድረግ ትችላላችሁ ማለት ነው። እዚህ ላይ እንደምታዩት ነው እንግዲህ የተለያዩ ኢሜጆችን፣ ሞሽኖችን፣ ቪዲዮዎችን ክሬት ማድረግ ትችላላችሁ። ዳውንሎድ አድርጋችሁ እዚህ ላይ ደግሞ ለሌላ ነገር ልትጠቀሙ ትችላላችሁ፣ ወይ ደግሞ ራሱ ዩቱብ ላይ አፕሎድ ማድረግ ትችላላችሁ ማለት ነው። እንግዲህ ቪዲዮን ክሬት ማድረግ እንችላለን፣ ሞሽኖችን ክሬት ማድረግ እንችላለን፣ ፎቶን ክሬት ማድረግ እንችላለን፣ ሃይ ኳሊቲ ያለውን ፎቶ፣ ከዛ ሙዚቃዎችን ክሬት ማድረግ እንችላለን ማለት ነው። እነዚህ ሰርተን ይሄ ኦልሬዲ ራሱ በዩቱብ ላይ ነው። ዩቱብ ከቪዲዮ ጋር አንድ ላይ በመሆን ይሄን ያዘጋጁት እኔ ይመስላል ማለት ነው። ሲምፕሊ እንደዚህ ሾርት ቪዲዮዎችን በጣም ክላሲክ የሆነ ሾርት ቪዲዮዎችን ጀነሬት ማድረግ ትችላላችሁ ማለት ነው። እነዚህ ተጠቅማችሁ ጀነሬት ማድረግ ትችላላችሁ። ይሄን ይመስላል። ቪዲዮውን አሪፍ ሆኖ ካገኛችሁ ቻናልን ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። ቀጣይ ደግሞ በሌላ ቪዲዮስ ተመልሼ እመጣለሁ። እስከዛ